የአኬን አይ ነበረ ክርክሮችን እሱ ለሚሰጣቸው መልስ። ከዛ ቪዲዮ ትልክልኛለች ቲክቶክ ላይ። የማንን ነው የምትልክልኝ? የአባ ገብረ ኪዳንን ነው። ከክርስቲያን ልጆች ጋር መገናኘት፣ መዝሙርን ማዳመጥ፣ ተዋህዶ ፕሮግራም የሚካሄዱትን ልጆች መከታተል ጀመርኩኝ ቀጥታ ማለት ነው። የወንድሜ ልጆች አሉ ህፃናት፣ እስልምናን ነው እንዲከተሉትን የሚፈልገው ወንድሜ። ያን ነገር እንዳይታወቅብኝ ውጪ እስከ 9 ሰዓት ልክ እነሱ ሲመጡ ስክሮል አድርጌ ሌላ ነገር አያለሁ። የአባ ገብረ ኪዳንን የእነሱን ልክ ሰው ሲመጣ እልፍ ሲል ሶማሌ ስለሆነ የተከራየንበት ግቢ ልክ ወደ ውጭ ሲወጡ ሰው ወደ ሽንት ቤት ምናምን ሲመጣ እልፍ አደረግና ሌላ ነገር አያለሁ። በተለይ ከሁሉም ደግሞ ለይቼ አባ ገብረ ኪዳንን እድሜ ይስጥልኝ፣ ጸጋችሁ እንዲሁ ይቀጥል። ከምንም በላይ ማለት ነው ከማንም በላይ እግዚአብሔር ያክብርልኝ። የእነሱ ምስጋና ተነስቼ ነው። እሺ ቲክቶክ አግዞኛል ብለሃል ወደ ኦርቶዶክስ እንዲሄድና ካምፓኒውንም በተለየ ሁኔታ መስግናል። እንደው ቲክቶክ ምን ጠቀመ? በቲክቶክ ምን ትከታተል ነበር እና ማን እንታይ ነበር? ያው ቲክቶክ ስትጠቀም ስክሮል በምታደርግበት ሰዓት በእምነት ውይይት ምናምን ፕሮግራሞች የሚለቁ ልጆች አሉ። አጋጣሚ የዛን ሰሞን የአኬን አይ ነበረ ክርክሮችን እሱ ለሚሰጣቸው መልስ። ምክንያቱም ኮመንት ላይ ጽፎለታል፣ በትክክለኛ መንገድ እያነበበ ከመጽሐፍ ቅዱስ ላይ መልስ ይሰጣል። ከዛ እያልኩኝ ደግሞ የሆነ የማየት የመውደድ በቃ ለመስማት የመጓጓት ነገር አለ አይደለም። ዛሬም ደግሞ ምን ለቆ ይሁን ነገስ ምን ለቆ ይሁን የሚል ነገር እየመጣ ሄደ። ከዛም እያልኩም ደግሞ መዝሙሮች ይለቀቃሉ የማዳመጥ። ከመዝሙሮቹ በጣም የምወደው ጌታ ወይ ፍቅርህ ልቤን ነካኝ በጣም ወደዋለሁ። እሱን በቃ ማንበብ። አሁን ከናዝሬት ስለወጣን እዛ ስለገባን ከሶማሌዎቹም ጋር በደንብ መግባባት አልችልም። የእስልምና ህይወትንም በደንብ የማካሄድ እንትን ላይ አልነበርኩም። በዚህ የተነሳ ነገሮችን በቃ እዚህ በተማርኩት ናዝሬት በተማርኩት ቁርአንን ባወቅኩበት ውስጥ ነገሮችን እንትኔ ማለት ጓደኛም ነበረችኝ የኦርቶዶክስ እምነት ጓደኛ። በቃ በእስልምና መልቀቅ ስለማልፈልግ ወደ እኔ እንድትቀይር እኔ ማለት ነው። እሷም ደግሞ ወደ እሷ እንድመጣ ነው የምትፈልገውና በጣም ነው የምትወደኝ፣ በጣም ወዳታለሁ። ግን ገግሜ ጠንክሬ ጠየቅኳት። አይ ጸናች ማለት በእምነቷ። እንዴት ነው ከቻልክ አለችኝ፣ አጥናና ይና ውደደው። እኔንም ባታገኘኝ ትክክለኛው መንገድ ታገኛለህ። ባንገናኝም ከኔ ጋር አንድ ባንሆንም ግን ለእግዚአብሔር ወደ መንገዱ ትመጣለህ። እሺ። ከዛ ቪዲዮ ትልክልኛለች ቲክቶክ ላይ። የማንን ነው የምትልክልኝ? የአባ ገብረ ኪዳንን ነው። በጣም ነው የምወዳቸው። በጣም የሚናገሩት ቃላት ሲናገሩ እንኳን ከመናገራቸው በፊት ስህተት እየሰራው ሆነ ይተካሩልኝ። ትተናቸው በቃ እንዴት ልበልህ፣ ገና እኮ ቃሉን አልተናገሩትም። እኔ እየሳኩ እንኳን ያዳመጥኩበት ጊዜ አለ። የባሰም ልናገር ነው እያሉ በቃ ትምህርታቸውን ወደ መከታተል እያልኩኝ እፎይ መጣ። እፎይ ሲመጣ ጥያቄዎች በዙ ማለት በእስልምና ዙሪያ በጣም ብዙ ነገር ማንሳት ጀመረ። የሚናገራቸው እኔ ውሸት ነው እንዳልል ቁርአን ላይ ተፍሲር ባላረግም ሼኮች በጣም ትላልቅ ሼኮች ዱዓ በሚደረግበት ሰዓት ቁጭ ብዬ አዳምጬ የተናገሩኝ ብዙ ነገሮች እሱ መልሶ እየተናገራቸው ነው። እና ደግሞ ቁርአንን ደግሞ ፍቺ ያደረጉ በጣም ትላልቅ ዑለማዎችም አሉ። ከዛም አልፎ ደግሞ ተፍሲር ያደረጉ ተፍሲራትን እንትን ያሉ ሰዎች የፈሰሩትን መልሶ ሲናገር መጨረሻ እኔ እንደውም የምሩን በቃ ከመውደድም አልፎ ራሴ ወደ ለመጠየቅ መሞከር ጀመርኩኝና አጋጣሚ አንድ ሼክ እዛው ጅጅጋ እዛው ክላስ 10 ምናምን ስማር ሼክ የሆኑ ልጆች አሉ ማለት በእውቅና አሁን ቀልጠፍ ያለው ጥያቄ በቃ ሆነብኝና የኢየሱስ ክርስቶስን በቃ ከዛ በፊት እየመጣ ያለው ነገር ሁሉም ጋር አለ። ነብያቶች ሁሉ ደግሞ ስለ ነብዩ ኢሳን ተናግረዋል፣ ስለ ኢየሱስ ማለት ነው። ግን የመሐመድን የሚጠቅስ ነገር የለም።
ሲያወሩም አልሰማውም። ይህ ነብይ እንዲህ ብሏል፣ ስለ ነብዩላህ መሐመድ እንዲህ ብሏል የሚባል ነገር የለም። እነዚህ ነገሮች በቃ ግራ እያጋቡ መጨረሻ ላይ የኢየሱስ ክርስቶስን የስቅለቱን የሱን መከራ ሁኔታ በቃ እኔም መገንዘብ ጀመርኩኝ። ከዛ ልጅቷን በምትልክልኝ ጓደኞችን በሚያወሩት ቲክቶክ ላይም በማየው አልፎም ዩቲዩብ ላይ እየገባው ረጅም ደቂቃዎችን ማዳመጥ ጀመርኩኝ። ቤተክርስቲያን መጥቶ ጉባኤ ምናምን በሚካሄድበት ሰዓት ገብቼም ማዳመጥ ጀመርኩኝ። እውነት ነው የሰው ልጅ በሚናገረው ውስጥ እኔም ማንኛውም የሃይማኖት አባት አይሳሳትም አለ፣ ሰው ስለሆነ ይሳሳታል እና የሱን ስህተት አይደለም የማየው፣ መጽሐፉ ብሏል የሚለውን ብቻ ነው የምከተለው። ገባ? መጽሐፉን ካነበቡ በኋላ ፍቺ ከሰጡ በኋላ አስቀጥለው የሚናገሩት ነገር አለ። እሱን የሚናገረው እሱ ነው፣ መጽሐፉ አይደለም፣ መጽሐፍ ቅዱስ አይደለም እኮ። የመጽሐፍ ቅዱስን ተናግሮ ካነበበ በኋላ እሱን ደግሞ ጨምሮ ሰውን በሚገባ መልኩ ያስረዳል። እኔ የእሱን ትቼ የምከተል የነበረው መጽሐፍ ቅዱስ ያለውን ብቻ እሰማና በቃ ያችን ይዤ እገባለሁ። ከዛ የኢየሱስ ክርስቶስን ስቅለት አሁን እንዳልኩ ልጁን ትምህርት ቤት ውስጥ ጠየቅኩት። ትንሽ ከኔ ከፍ ስለሚል እምነቱም የቆየ በደንብ ተፍሲርም ስለሚችል ጠየቅኩት። ሶማሌ ነው፣ አማርኛ ግን ይችላል። መሐመድ ይባላል ልጁ። ጠየቅኩት። ስጠይቀው ቀጥታ ነው በቃ እዚህም እንደተማርኩት ነው ፍቺ የተሰጠኝ። ገባ? ነቢዩ ኢሳ ለቅጣት ማለት ሊገሉት፣ አይሁዶች ሊገሉት ሲከተሉት ሲያባርሩት ሸሻቸው። ሲሸሻቸውም በአንድ ባሪያ የሱን ፊት አስመሰለላቸው፣ ወይም መሰለ ማለት ነው። የሱ ፊት በሌላ ሰው ተመሰለ እና ሊቀጡት የነበሩት እሱን ከመቅጣታቸው በፊት ፈጣሪ አሳረጋቸው። ነብዩን አሳረገው ማለት ነው። ህዝብም አላየም፣ ሰውም አላየም ማለት ሲያርግ እንኳን ፍንጭ የሚሰጥ ሲያርግ አይቻለሁ የሚል እንትን አልተሰጠበትም። አርጓል አለ። በሱ ቦታ ደግሞ አንድ ንጹህ ሰው ባሪያ ነው፣ አጥቶ ማለት ያጠፋ ሰው ነው፣ ከነሱ ከራሳቸው መሃል ሊገሉት ከሚከተሉት መሃል ነው ብሎ ማብራሪያ አልሰጠበትም። ከአንድ ባሪያ ከአንድ ንጹህ ሰው ፊቱ ተመሰለ። እሱ ሙሉ መከራውን ተቀበለ፣ ተሰቃየ፣ መስቀሉንም ተሸከመ፣ በመስቀል ላይም ተሰቀለ። ነብዩ ግን አይደለም ኖርማል ንጹህ ሰው ነው አሉ። እንዴት ነው ይህ ሁሉ ነገር ሲካሄድ አንዲትን ነፍስ የፈጠረ አምላክ፣ ይህን ሁሉ ምድር የገዛ አምላክ ስንት ነብያትን ከጉዳ አውጥቶ የለ እንዴ? ሲቃጠል የነበረውን እኮ በመላእክት ከእሳት እሱ ሳይቃጠል እሱን አሰርጎታል። እነሱ አቃጠል ነው ብሎ ኖረ ብሏል። ማን የተቃጠለው? ነብዩ ነው፣ ሌላ ሰው አይደለም እኮ። ያ ነብይ ተብሎ የተላከው ነው የተቃጠለው፣ ሌላ ሰው አልተቃጠለም በሱ ቦታ። ግን የነብዩላህ ኢሳ ቦታ ለምን ለሰው ሊተካ ቻለ? ለምን ፊት ሊያስመስል ቻለ? እነዛ ሰዎች ያ ሁሉ ህዝብ እንዴት እስኪ አሁን እኔ እንዴት ብዬ ነው ታዲያ ኦርቶዶክስ ተሳስቷል የሚለው? እሱ ተሳስቷል ነው እንጂ የሚለው ሙሉ ኦርቶዶክሳውያን ፈጣሪ ነው እኮ ያሳሳታቸው ነው ማለት ያለብኝ ታዲያ። ይሄን በቃ እኔም በጣም ትልቅ ጥያቄ ፈጠረብኝ። በቃ አሁን ከነ ማዳመጥ ጀመርኩ። በስነ ስርዓት ክርስትና ህይወትን አልገባበትም፣ ገና አልተቀበልኩም። ከነ በስነ ስርዓት በቃ ማዳመጥ፣ ከክርስቲያን ልጆች ጋር መገናኘት፣ መዝሙርን ማዳመጥ፣ ተዋህዶ ፕሮግራም የሚካሄዱትን ልጆች መከታተል ጀመርኩኝ ቀጥታ ማለት ነው። አባ ገብረ ኪዳንን በሰዓቱ እሷን በምትልክልኝ እኔም ደግሞ በሚለቁት ጋር እንደተለቀቀ አያለሁ። ቁጭ ብዬ ማታ ስገባ ቁጭ ብዬ ነው የማየው። እግዚአብሔርን ነው የምልህ። ለዚህ እናቴ ምስክሬ ነች። እናት ነች ሄዷል ብላ እንደማትዋሽ እርግጠኛ ነኝ። ለዚህ እግዚአብሔርን ነው ለሊት ቁጭ ብዬ ከቤት ወጥቼ ዋይፋይ የግቢ የጉሮ ቤት ስላለ የተከራየንበት ቤት ውስጥ ቁጭ ብዬ እስከ 9 ሰዓት እስከ 8 ሰዓት ውጪ ይቀመጣል። ለምን መሰለህ? ቤት ውስጥ ገብቼ ማዳመጥ ከሆነ አለ ለሷ እናቴ ነች፣ እንድትከፋብኝ አልፈልግም ነበር። የወንድሜ ልጆች አሉ ህፃናት፣
እስልምናን ነው እንዲከተሉታል የሚፈልጉ ወንድሜ። ያን ነገር እንዳይታወቅብኝ ውጪ እስከ 9 ሰዓት ልክ እነሱ ሲመጡ ስክሮል አድርጌ ሌላ ነገር አያለሁ። አባ ገብረ ኪዳን የእነሱን ልክ ሰው ሲመጣ እልፍ ሲል ሶማሌ ስለሆነ የተከራየንበት ግቢ ልክ ወደ ውጭ ሲወጡ ሰው ወደ ሽንት ቤት ምናምን ሲመጣ እልፍ አደረግና ሌላ ነገር አያለሁ። ኩሽና እገባለሁ። ያው በቃ አባ ገብረ ኪዳን እንትን ካልኩ በኋላ ነገሮችን እንትን ካልኩ በኋላ አሁን ወሰንኩኝ ለመነሳት። ተደብቄ ለጓደኞችም ለማንም ሳልናገር ለኦርቶዶክሳውያኑም ጓደኞች አልተናገርኩም። ማንም ሳያውቅ ኪዳነ ምሕረት ሄድኩኝ። ኪዳነ ምሕረት ሰፋ ስለሆነ እዛ ሄድኩኝ። ገብቼ አንድ ዲያቆን ትክክል አገኘ። ያስፈራል። እየፈራሁ ገባሁና ሙስሊም ነበርኩኝ። ክርስትና መነሳት ፈልጌ ነው አልኳቸው። አየኝ፣ ትክክል አቆመኝ፣ አናገረኝ። እንዴት ነው የመጣኸው? ምን አይተህ ወደኸው? ሰው ገብቶ ነው ምናምን ተጠየቅኩኝ። አዎ በራሴ ፍላጎት ማንም እንትን ያለኝ የለም አልኩ። ይህን ስለው እንግዲያውስ እዛ ጋር ይታዩሃል አለ ልጆቹ የቆሙት። ሂድና ከእነሱ ጋር ተጠመቅ። ሄድኩኝ። እኔ በቃ ገብቻለሁ ነው ያመንኩት። ገባህ አይደለም? እንዴት እንደሚጠመቅ የክርስትናን አጠማመቅ ምንም የማውቀው ነገር የለም። እሱ ዲያቆኑ በብልሃት ነው እኔን ትምህርት እንድማር ለ3 ወር ድጋሚ ያደረገ። ገባህ? ሂድና እዛ ከልጆቹ ጋር ተጠመቅ እና እየተመላለስ እዚህ ትምህርትም ተማር መንበር በቃ እንደተነሳ ነው የሚቆጠረው። ተነስተሃል። ሰው ስለምፈራ ማንንም ላለመጠን ዝም ብዬ ገባኝ። ደነገጥኩኝ። የመጀመሪያ ስንጠመቅ ህዝብ ሁሉ እንደተፈጠሩ ነው ሲጠመቅ የነበረውና ተጠመቅኩኝ። ገብቼ ደስ አለኝ። ተጠመቄ ወጣሁ። አንገቴ ላይ ማህተብ የለም። ከየት ነው የመጣኸው ምንድን ነው ያለኝም ሰው የለም። በቃ ተጠምቄ ወጣሁ። በጣም ደስ አለኝ። እኔ ተነሳው ማለት ነው። እኔ ክርስትና ተነስቻለሁ። በእኔ በጣም ብዙ ጊዜ እዛው ሚካኤልም ሄዳለሁ። ድጋሜ ደግሞ ኪዳነ ምሕረትም ሄዳለሁ። ለ3 ወር እንደዚህ አሳለፍኩኝ። አሁን ለጓደኞቼ ልነግር ባቆ ለኦርቶዶክስ ጓደኞቼ ያው ሰው እንዳያቅብኝ ስለምፈልግ ስራም ፈርኒቸር ሙስሊሞች ምናምን ስለምሰራ ማንም እንዳያቅብኝ ብዬ ነው ያልተናገርኩት በሰዓቱ። አሁን ለጓደኞቼ ለመናገር ቋመጥኩኝ። በቃ ደስ አለኝ። እንዲህ አልኩት። ለአንድ ኪያ ለሚባል ልጅ ጓደኛዬ ነው፣ በያጅ ነው። ይሄን ስለው እሺ እንዴ ደስ ይለኛል መጠመቅን እስካሁን እንዴት አልነገርከኝም? ነገ አብረን ሄደን እንጠመቅ አልኩት። እሺ ደስ ይለኛል። እኔንም ታበረታታኝ። እኔ እንደውም እየራኩ ነው። አላሰርኩም ገና። እኔም መንገድ ትሆነኛለህ። እኔም ርቅ ያለው እንደውም ትመለስከኝ ባንተ የተነሳ እንደውም እመለሳለሁ። እሺ ተባብለን ነጠላ ገዝቶልኝ መጽሐፍ ቅዱስ ነጠላ ነው የገዛልኝ። እሱ ነጠላ ገዛልኝ። ነጠላዬን ለብሰን ጠዋት አብረን ሄድን። በፌስታል ይዤ በር እስክደርስ ግቢ እስክገባ በፌስታል ይዤ ሄድኩኝ። ቅባ ቅዱስ ምናምን አሳየኝ ገዝቶ እዛ ላይ ያስቀምጥ ሄድን አብረን። ከዛ ጠየቀኝ። እንዴት ነበር የተጠመቀው እስኪ ንገረኝ ብሎ ሲጠይቀኝ ነገርኩት። ሄድኩና እንደዚህ አንድ ጥግ ላይ ቆመ ቄስ ነበረ። እንዲህ ስለው ግባና ተጠመቃለኝ። ኦኬ እሺ ጥሩ ነው፣ ግን እሱ በብልሃት እንድትማር ነው ያደረገህ እንጂ ክርስትና ተጠምቀሃል። ያው ከልብህ ፈልገው አንድ ገብታል ሆነሃል፣ ግን አጠማመቁ ህግና ስርዓት አለው እሱን የምታደርግበት ብሎ ከጓደኛው ጋር ዲያቆን አለ ዋሲሁን ይባላል። ዋሴን አናገረው። ደስ አላቸው። ተነጋገሩና ቄስ የኔ የነፍስ አባቴ እዛ ያለው ቄስ አዲሱን አናገሩልኝ። እሳቸው ችግር የለበትም በቤተሰብ ሁሉንም ተምሯል ብለን ጠየቁ። አዎ ችግር የለውም። አሁን ላይ በራሱ እንጨት ቤት እየሞከረ በራሱ ሰርቶ እያገኘ ስለሆነ ቅድሚያም እየኖረው ስለሆነ በስርዓቱ እንዲመራ ብለን ነው አሉት። እሺ አሉ። ተነሳሁኝ። የዛን ጽጌ ጾም ውስጥ እዛው ጽጌ ሌሊት የመጀመሪያ ዙር በህይወቴ እኔ ቤተክርስቲያን ውስጥ አደርኩ። እዛው ጽጌ እየተደረገ ጽላጽል ይዤ መቋሚያ ተሰጥቶኝ ከጓደኛዬ ጋር ወስቶ ፎቶ ምናምን ይኖረዋል እሱ ጋር ጽላጽል ይዤ ይደክማል። እኔ አልለመድኩትም። ከዛ ወሰደኝና ተኛ 10 ሰዓት እስኪደርስ ከቅዳሴ በፊት ነው የምትጠመቀው አለኝ። እሺ አልኩኝ። ክር ተገዛልኝ። ከዛ ገባን። ሌሊት ያው ቪዲዮዎቹ ላይ እንደነበሩት ተጠመቅኩኝ። ከዛ በቃ ህይወቴን መኖር ጀመርኩኝ። ግን ስኖር በድብቅ ነው። ምን በቃ በጣም ትልቅ ጫና ፈጥሮብኝ አሁን እንኳን ግልጽ የወጣሁበት መጨረሻ ላይ ምን አለ መሰለህ
ከጠዋት 12 ሰዓት ጀምሮ እስከ ማታ 12 ሰዓት ከስራ ጨርሼ ከሶማሌ ጋር ወጣቶቹ ጋር ከሙስሊሞቹ ጋር ጨርሼ እስክገባ ድረስ እኔ ሙስሊም ሆኜ ነው የምኖረው። ስለ ክርስትና የሆነ ነገር አንስቶ ከተናገሩ እነሱን ደግፌ ነው የምናገረው። የሚደርስብኝን አውቃለሁ፣ ስራዬንም አጣለሁ። ጥሩ ብር ነው የማገኘው እዛ በምንሰራበት ሰዓት። በዛው ልክ ደግሞ አጥፊ ቁማርተኛ ምናምን ነበርኩም ደግሞ ስለኖርኩበት። ከዛም አልፎ ወንድሞቼ እንኳን እስኪከፍሉ ኪሳራ ያደረስኩበት ጊዜ አለ። ይሄ ነገር ስላለ እፈራለሁ የሚል በቃ የሆነ ነገር ያደርጉኛል ብዬ ፍርሃት ቆየ። መጨረሻ ላይ አሁን ወደ ቅርብ አካባቢ ወደዚህ ከመምጣቴ ወር አካባቢ በፊት በቃ ነገሮች እያስጠሉኝ እየጸጸተኝ በቃ ጸልያለሁ፣ ግን ምን አይነት ሰው ነኝ እያልኩኝ እሄዳለሁ። ፕሮግራሙን ሌሊት ጉባኤ ሲደረግ እላለሁ፣ ግን ምንም በቃ ስወጣ ነገ የምኖራት 12 ሰዓት ያቺ ሰዓት ደግሞ ስቃይ ትሆንብኛለች ማለት ነው። ከዛ መጨረሻ ላይ አጋጣሚ የፈለገው ይምጣ፣ ያደረጉኝን ያደርጉኝ፣ ያየኝም የፈለገውን ይበለኝ ብዬ ቤተሰቤ እስካሁን ድረስ አላወቀም። ጠዋት ወደ 3 ሰዓት አካባቢ ቤተክርስቲያን ተሳልሜ ስዞር አንድ እቃ ካዘዘኝ ጓደኛ እቃ አዞኛል። እቃ ማለት ይሄን በጣም ትልቅ ፈርኒቸር አለን፣ በጥቃቅን እሰራለሁ እየተራረቅ ማሽን እየተከራየሁ ምናምን ከወንድሜ ማውርቄ ማለት ነው ሙያ ከለመርኩ በኋላ። በዛች ሰዓት እቃ እኔን ያዘዘኝ ሰው አለ። የሱ ጓደኛ ያየኛል። ተሳልሜ ዞር ስል ትኩር ብሎ አየሁት፣ ደነገጥኩኝ። አይተኝ ዝም ብሎ ሄደ። ምንም መልስ አልሰጠኝም። ሰላምም ምንም ዝም ብዬ ሄድኩኝ። አሁን ፈራሁኝ። እንዴት ብዬ ሰውየው ጋር ልሄድ? በስልክ ደወልኩለት። ሄሎ ቀሪ ብር ነበር እሱ ጋር፣ እቃው አልቆ እሱ ጋር መድረስ አለበት። በሌላ ሰው ብር ደግሞ ቀብድ ተቀብለ ነው የአንዱን ባንዱ ምሰራ። ደወልኩለትና ሄሎ አልኩት። ሄሎ እንደዚህ ብር ብትልክልኝ እንደዚህ እቃ ያንተም እቃ በሰው ብር የሚሰራው ሊያልቅ ነውና እንትን ብዬ ላስረክብ እፈልጋለሁ ስለው እዚህ አይደለሁም ጅቡቲ ነኝ አለ። እንዴት ነው አስበው፣ የጂጂጋ ስልክ ጅቡቲ የሚሰራው ሲለኝ እሺ ሄድኩኝ። ጓደኛው ጋር አዲስ አበባ ሄዷል ዛሬ፣ ነገ ወደ ጅቡቲ ይሄዳል አለኝ። እሺ በቃ ምንም አልኩ። እውነት ነው በቃ ጅቡቲ አለው አለኝ እንጂ ገና ያው ሊሄድ ነው ብዬ ተውኩት። ተመለስኩኝ። እዛው ካፎቅ የሚባል ፎቅ አለች። እዛው ብዙ ትዕዛዞች አሉብኝ። አሁን ጭንቅንቅ ውስጥ መግባት ጀመርኩኝ። ልጁም አይቶኛል። እንዴት ልሁን እዛ ካፎቅ እንዴት ልሂድ? ያው ዝም አይልም ይናገራል አንዱ። ከዛ ሰፈር ውስጥ ደግሞ አጋጣሚ በቃ የዛን ቀን ማታ ጨንቆኝ ኪዳነ ምሕረት ሄድኩ። አብሬያቸው ሁሉ ቤት ምንም አብሬያቸው ማሳለፉ ሙስሊም ሶማሌ ልጆች አዩኝ። አብሬያቸው የተማርኩትም አሉ አዩኝ። አይቶኝ ምንም አላሉ። እስከወጣ ነው የጠበቁኝ። የሆነች ድልድይ አለች። ድልድዩ ላይ ቀጥ ቆሞ ነው የጠበቁኝ። እየፈራው እያያቸው ግን ብቻ ዝም ብዬ እየተጠቀው መጣ። አንዱ ከመሀል ሲል ከወየዳወሰ ወሪያ እስማኤል ምናምን ብሎ ድንጋይ ብድግ ያኛም ሮጠ ወደ እኔ። የደረሰብኝ አንደኛ ድንጋይ ከኋላ ሲወራወር አልጎዳኝም። እዚህ ታፋይ አካባቢ መጣ። ሶስቱም በላይ መንገድ ታጥፌ ሰፈር ደረስኩኝ። ሰፈር ስደርስ በቃ እንደማይለቁኝ አመንኩኝ። ልክ በቃ የሆነ በሶማሊኛ ነው የሚያወሩት። ወንገደለ ወላሂ አለቀም ታያለ ምናምን ነገር። ከፍራት ብዛት ደውዬ ነው ሰውን ልብሴ ምናምን ላሳጥብ ነው ብዬ በልጆች አስመጥቼ ስራ ቦታ አስቀምጬ ለሊት እጄ ላይ በነበረችው 10,000 ብር አካባቢ አካውንቴ ላይ ነበረ። ሰው አስልኬ ትዕዛዝ ተቀብዬ ነው። አስበው ስለተሰራ ከሴትዮዋ ትዕዛዝ ተቀብዬ ነው ብሩን ምንም ሳልሰራበት ያቺን ብር ይዤ ብሪክ ብዬ ተነስቼ ሐረር ደረስኩ። ያው ሐረር እንደገባው ልክ የመጀመሪያው ለሊት 3 ቀን አካባቢ ከቆየ በኋላ ወንድሜ ጋር ደወልኩለትና ስራም ተበላሽቷል፣ እዛ ያለው ሁኔታም ልክ አይደለምና እኔ ሄጃለሁ አልኩት። ስለ እምነቱ ሳልጠቅስበት ማለት ነው። ከዛ ምን አለኝ እና መሸሽ መጥተህ ይሆናል ብለህ ነው ና ተመለስ እና እንነጋግረን ቁጭ ብለን አለኝ። አይፈራውኝ አልችልም አልኩት። ይሄን ስለው ቀለል አድርጎ ሲያናግረኝ አሁን ገባኝ ስለ እምነቱ መስማቱ እንጂ ይቆጣ ነበር። ደነገጥኩኝና ዝም አልኩት። ስልኩን ዘጋኝ። እዛ የሆነ ታይም ልጆች ጋር ምናምን ደውዬ እዛ ስጠይቅ ኧረ እያፈላለጉት ነው። በስራው ምክንያት ይሁን በእቃው እዛ ባለው የስራውን ይጨርስልን ይሁን
የሴትዮዋ 10,000 ብር ዝም ብለህ ይዘህ ሄድከው ይሁን ሌላ ነገር ይሁን አላውቅም፣ ግን ብዙ ሶማሌዎች እየመጡ እየፈለጉ ነው እዚህ አሉኝ። ወንዶች ወጣቶችም መጥተዋል፣ ብዙ ልጆች መጥተዋል ሲባል በቃ ወንድሜ ደወለልኝ። ትመጣለህ አትመጣም አለኝ። ትመጣለህ አትመጣም? አልመጣም አልኩት። በቃ ተነሳን፣ ቀጥታ አዲስ አበባ ገባሁ። በቃ ምክንያቱም ሀረርን ያውቃታል። አፍ በአፍ ያለኝ ምንድነው ያለህበት ቦታ ድረስ ነው እመጣለሁ። እሱ አሁን ቀጥታ እየተናገረኝ ያለው በእምነቱ በኩል አይደለም፣ ይሄን ሰዓት በስራው ነው። ብር ጣጥ በቃ የሰው ብር ነው ይዘህ የሄድከው፣ ስራም ደግሞ አልጨረስክም፣ እቃም ማስረከብ አለብህ፣ ትመጣለህ አትመጣም ነው። ለስራው ብዬ ብመለስ ሰዎች አይለቁኝም አውቃለሁ። ወንድሜም ይሄን ነገር መስማቱ በቃ ሰዎቹ እዛ ጋር ስለተባለ እምነቱን ሰምቶታል፣ እሱም ዝም አይለኝም። በቃ የመጣ ያለህበት ድረስ እመጣለሁ። ሀረር ነኝ ብዬ ስለነበር ቀጥታ ከሀረር ወጣሁ። እኔ በህይወቴ ለመጀመሪያ ጊዜ አዲስ አበባ ገባሁ። በዛች እጄ ላይ በነበረችው ብር አልጋ ይዤ በቃ ስራ አገኛለሁ ብዬ በማሰብ ሞከርኩኝ፣ አልሆነም። ከተማ ዞርኩኝ፣ አልሆነም። መጨረሻ ሲከብደኝ ቲሸርት ላይ ሹራብ ላይ አስለጥፌም ዞርኩኝ፣ ማንም ዞር ብሎ የሚያየኝ ጠፋ። እዛ በቃ ሲሰለቸኝ መድኃኒዓለም መጣሁ፣ ቦሌ ማለት ነው። ከሌላው ሰፈር ብዙ ቦታ ኡራኤል ሄድኩኝ፣ ቦታው ምናምን ፈራርሷል፣ ፈራሁኝ። እዛ ቤተክርስቲያን ሌላ ቦታ መድኃኒዓለም አካባቢ ለምን አትሄድም ምናምን ሰው አለኝ። መጣሁ። ሰፊ ማብራት ምናምን ስላለ በቃ ሌባም አይነካኝም ማንም አይነካኝም በሚለው በሯ ላይ የቤተክርስቲያኑ በር ላይ ደጁ ላይ ማደር ጀመርኩኝ። ለረጅም ኦልሞስት ለ20 ቀን እዛ ሳለፍኩኝ። ፖሊሶች ተገርፈውኛል። ውስጥ ላይ አጋጣሚ የመጣው አካባቢ የሚቻል መስሎኝ ቤተክርስቲያኗ ግቢ ውስጥ ስተኛ ቱቦ ስር ገብቼ ነው የተኛሁት። የሆነች ወንበር አለች፣ ወንበሯ ስር ገብቼ ነው የተኛሁት እና ዘበኞቹ ሌባ መስያቸው ገረፉኝ። ስነግራቸው ወዲያው ደነገጡ። ችግር የለውም እሺ ለዛሬ ሄደር ለነገ ግን አይፈቀድም አሉኝ። ወጣሁ። እግዚአብሔር ፈቅዶ አጋጣሚ እናንተን የዛን ቀን እነ ጎልድን አገኘኋቸው። ላናገራቸው አልነበረም፣ ያው ደስ ስለሚሉኝ ብቻ ቆሜ ነው ያየሁት። አጋጣሚ ጠጋ ብሎ ሲያናግሩኝ የዛን ቀን አናገርኳቸው። እንረዳሃለን ችግር የለውም አሉኝ። ከዛ ጠየቁኝ አፍ በአፍ ጎል በቃ በስነ ስርዓት እነሱ እናንተም የዛን ቀን ያው በአፍ በአፍ ነው የጠየቀኝ። ቪዲዮ ብንሰራለህ ሰው እንዲያግዝ ስራም እንድታገኝ ሰፖርት በአንዳንድ ነገር ብናደርግ ሲሉኝ እሺ አልኳቸው። ያው ቪዲዮ ተሰራልኝ። ይሄ ነው ያለው ነገር ማለት ነው። መልካም። እንደው በመጨረሻም ያው እንዳልከሆነ አዲስ አበባ ነው ያለውና አካውንትን እዚህ ቪዲዮ ከታች ላይ እናስቀምጥልሃለን። ማገዝ የሚችል ማንኛውም ኢትዮጵያዊ እንዲያግዝ ቢያንስ ማደሪያን ዶርም እንድትከራይ ማረፊያ እንድታመቻች ማለት ነው። ስራም ደግሞ የፈርኒቸር ባለሙያ እንደሆንክ ነግረናልና በትምህርትም በደንብ ጎበዝ እንደነበርክ ከ1 እስከ 3 በተለይ አንደኛን ደረጃ እንደማትለቅ ነግረናልና ስራም ማስቀጠል የሚፈልጉ የተለያዩ የኦርቶዶክሳውያን ባለሀብቶች ካላችሁ በዚሁ አጋጣሚ ወንድማችንን ማናገር ትችላላችሁ፣ እኛንም ማውራት ትችላላችሁ። ስልክም ከታች የምናስቀምጥ ይሆናል። በመጨረሻም እንደው ለምታስተላልፈው መልእክት እንደው ለዚህ አካል ወይም ደግሞ ወደ ክርስትና እንድትመጣ ላገዙ ሰዎችም ሊሆን ይችላል ማስተላለፍ መፈልገው መልእክት አለ የምትለው ካለ 1 ደቂቃ ልስጥ። በመጀመሪያ ከሰው በታች ከዛ ቦታ አንስቶኝ ለዚች ቦታ ስላበቃኝ አምላክ ለመድኃኔዓለም ለጸጋው ባለቤት ምስጋና ይሁንልኝ እላለሁ። ከዛ ለእናቴ ለእመቤቴ ማርያም አመሰግናለሁ እላለሁና ከዛ በቀረው ደግሞ ትልቁ ነገር የመጀመሪያ ድልድይ ለሆነች ለጓደኛዬ ስሟን አልጠቅስም፣ ያው በጣም አመሰግንሻለሁ። እግዚአብሔር ያክብርልኝ፣ ጽናትሽን ሁሌም በልብሽ እንዲያቆይ እላለሁ። ጓደኞቼን ኦርቶዶክሳውያን እዛ የነበሩትን እንዲሁም መላ የኦርቶዶክስ ሃይማኖትን ተከታይ ሁሉንም ላመሰግን ፈልጋለሁ። በተለይ ከሁሉም ደግሞ ለይቼ አባ ገብረ ኪዳንን እድሜ ይስጥልኝ፣ ጸጋችሁ እንዲሁ ይቀጥል። ከምንም በላይ ማለት ነው ከማንም በላይ እግዚአብሔር ያክብርልኝ። የእነሱ ምስጋና ተነስቼ ነው። እግዚአብሔር ያክብር። በጣም ላመሰግናቸው ፈልጋለሁ። እግዚአብሔር ያክብርልኝ፣ እድሜና ጤና ይስጥልኝ ነው የምለው ማለት ነው። የአባ ገብረ ኪዳንን
በጣም ነው የማመሰግነው። ወንድሞቼን እና አኬን እና ፎይ እናንተንም ኦልሞስት በቃ ስለ ኦርቶዶክስ እምነት ብሎ የቆሙትን በሙሉ በትልቁ በእጅጉ ላመሰግን እወዳለሁ ማለት ነው።